ይህ ልጅ በእግር ኳስ ታሪክ ሊረሳ አይችልም። ኤርሊንግ ብራውት ሃላንድ። Haaland comes out on top. It's Haaland! The finest quality. የዓለማችን ምርጥ ነኝ የሚባሉ ተከላካዮች እሱን ሊያስቆሙት አይችሉም። ምክንያቱም ይህ የአንድ ጎል አስቆጣሪ ብቻ ታሪክ አይደለም፣ የአንድ የእግር ኳስ አውሪ ታሪክ ነው። ኤርሊንግ ብራውት ሃላንድ የተወለደው በጁላይ 21 ቀን በ2000 ሊድስ እንግሊዝ ከተማ ወልዶ እንግዲህ አባቱ ደግሞ በእንግሊዝ ፕሪሚየር ሊግ ይጫወት ነበር። ከጥቂት ጊዜ በኋላ ቤተሰቡን ወደ ኖርዌይ አባቱ ወሰደው። እዚያም ሃላንድ አደገ። እግር ኳሱንም ከልጅነቱ ጀምሮ መጫወት ጀመረ። አባቱ ደግሞ የቀድሞ የእግር ኳስ ባለሙያ ተጫዋች ስለነበረ እግር ኳስ ብዙ እውቀት አገኘ። ሃላንድ ግን በቀላሉ የተሳካለት ሰው አልነበረም። በየቀኑ ልምምድ በማድረግ ራሱን በማሻሻል ነው ትልቅ አካሉና ፍጥነቱና የጎል ስሜት ከሌሎች ተጫዋቾች እንዲለይ ያደረገው። በወጣትነት እድሜ የኖርዌይ ክለብ ብሩይን ውስጥ ተጫውቶ ብቃቱን አሳየ። በ2022 ወደ ማንቸስተር ሲቲ ስገባ ብዙዎች ይህ አጥቂ በፕሪሚየር ሊግ ምን ያህል ይሰራ ይሆን ብለው ይጠብቁ ነበር። እሱ ግን አልዘገየም፣ በፍጥነት ነበር መልስ የሰጠው። በመጀመሪያ የፕሪሚየር ሊግ ዘመን ብዙ ጎሎችን በማስቆጠር የሊጉን የጎል ሪከርድ ሰበረ። የሱ የጎል ማስቆጠር ብቃት ማንቸስተር ሲቲ ብዙ ድሎችን እንዲያገኝ አገዘ። ፕሪሚየር ሊግ ዋንጫና ቻምፒየንስ ሊግ ዋንጫን በማሸነፍ ታሪክ ሰራ። ሃላንድ የሚለየው ነገር የጎል ስሜት ነው። በትንሽ እድል እንኳን ጎል ማስቆጠር ይችላል። ከክለቡ ጉዞ በተጨማሪ ሃላንድ ለኖርዌይ ብሔራዊ ቡድን ታላቅ ተጫዋች ሆኗል። ከልጅነቱ ጀምሮ የኖርዌይ ማሊያ ለብሶ ተጫውቷል። ለኖርዌይ ብሔራዊ ቡድን ብዙ ጎሎችን በማስቆጠር የአገሩ ተስፋ ሆኗል። በስራው ዘመን ብዙ የግል ሽልማቶችን አግኝቷል። ነገር ግን ሃላንድ ትልቅ ህልም አለው። ክለቡና በኖርዌይ ቡድን ብዙ ዋንጫዎችን ማሸነፍ ይፈልጋል። ብዙ እግር ኳስ ተከታታዮች እሱን የወደፊት ባሎን ዶር አሸናፊ ሊሆን እንደሚችል ያምናሉ። ነገር ግን ይህን ለማሳካት በቀጣይ ዓመታት ያለው ብቃት እና የቡድኑ ስኬት አስፈላጊ ይሆናል። ኤርሊንግ ሃላንድ ታሪክ የሚያሳየው አንድ ነገር ነው። ተሰጥኦ ብቻ አይበቃም፣ ጠንካራ ሰሪና ትጋትም ያስፈልጋል ይላል። ከትንሽ ልጅ በኖርዌይ የጀመረው ጉዞ ዛሬ ወደ ዓለም ምርጥ አጥቂዎች አንድነት አድርሶታል። ይህ የኤርሊንግ ሃላንድ ታሪክ ነው። ቪዲዮ ከወደዳችሁ ላይክ አድርጉት፣ ሰብስክራይብ አድርጉት።